በዓለማችን ጥብቅ ቁጥጥር የሚደረግበትና ለማምለጥ የማይመች እስር ቤት ነው። ለማምለጥ የሞከረ ብቻውን የሞት ቅጣት የሚያስቀጣ ዘ ሞስት ዳንጀረስ የተባለ እስር ቤት ነው። በፊልሙ ቀጣይ እይታ በአሜሪካ ውስጥ የግዙፍ ባንክ ሰራተኛ የሆነውን አንዲን ፍርድ ቤት ውስጥ ቀርቦ እናገኘዋለን። ሚስትና ከሚስቱ ጋር የነበረውን ሌላ ሰው ገለሃል በሚል ክስ ተከሶ አንዲ ድርጊቱን አልፈጸምኩም ቢልም ምንም ማስረጃ ማቅረብ ባለመቻሉ ዳኛው የእድሜ ልክ ይፈርዱበትና ከሌሎች ታራሚዎች ጋር በመሆን ወደ ጥብቅ ቁጥጥር ወደሚደረግበት እስር ቤት ይወስዱታል። እስር ቤቱ እንደደረሱ የእስር ቤት የሚገኙ ታራሚዎች የተለመደውን ውረዳቸውን ለማድረግ አዲስ ታራሚዎችን እየተመለከቱ የትኛው አዲስ ታራሚ በመጀመሪያው አዳሩ እንደሚያለቅስ መገመት ይጀምራሉ። ሬድ የተባለ ታራሚ አንዲን እንዳየው በምቾት ያደገ ችግር ያልነካው መስሎ ስለታየው አንዲ የመጀመሪያው አዳሩ ላይ የሚያለቅሰው ነው ብሎ ይወራረዳል። ማታ ሁሉም እስረኞች ወደ ማደሪያቸው በገቡበት ወቅት የተወራረዱበትን ታራሚዎች በጉጉት የትኛው አዲስ ታራሚ እንደሚያለቅስ መጠባበቅ ጀመሩ። ከጥቂት ሰዓት በኋላ አንድ ለቅሶና የጩኸት ድምፅ ይሰማል። ጠባቂዎች መጥተው ዝም እንዲል ቢነግሩትም ዝም ስላላለ አውጥተው ይቀጠቅጡታል። ሬድ ግምቱ ሳይሳካለት ቀርቶ ፓኬት ሲጋራውን ቢበላም አንዲ ጠንካራ ሰው መሆኑን ተረድቷል። ጠዋት አንዲ በጸጥታ መመገቢያ ጠረጴዛው ላይ መመገብ ይጀምራል። ሮክ እስር ቤቱ ውስጥ ካሉ ታራሚዎች በእድሜ አንጋፋውና ለ50 ዓመታት ያክል እስር ቤቱ ውስጥ በስር የቆየ ታራሚ ነው። አንዲ የእስር ቤቱን ሕግ ከሮክ በላይ ጠንቅቆ የሚያውቅ እንደሌለ ተረድቷል። አንዲም ሮክን በመቅረብ የእስር ቤቱን ሕግ እንዲያስረዳው ጠየቀው። ሮክም በሚገባ አብራራለት። ይህን ሕግ ጥሶ የተገኘ ለብቻው ጨለማ ቤት ውስጥ ለረጅም ጊዜ እንደሚታሰርም እንደሚዘጋበትም ነገረው። አንዲ ወደ ውጭ ሲወጣ ከሰዎች ጋር መግባባት ይጀምራል። ሬድ ከተባለ ሰው ጋር ስለ እስር ቤቱ አጠቃላይ ሁኔታ ይጠይቀዋል። ከዛም ማምለጥ እንዴት እንደሚቻልም አክሎ ይጠይቀዋል። ሬድም ማምለጥ የሚቻልበት መንገድ አለ፣ ግን ሙተህ መሆን አለበት ብሎ ያፌዝበታል። አንዲ ግን መዶሻ ማግኘት የሚችልበትን መንገድ እንዳለ ይጠይቀዋል። ሬድም ለምንህ ነው መግደል የምትፈልገው ጠላት አለህ ይለዋል። አንዲ ከዚህ ምንም አይነት ጠላት እንደሌለውና ሬድ ምንም አይነት ጠላት እንደሌለው ይነግረዋል። ሬድ ግን እስር ቤቱን አሳምሮና ጠንቅቆ ስለሚያውቀው በቅርቡ ጠላቶች ይኖሩሃል ብሎ አንዲን እንዲጠነቀቅ ይነግረዋል። በተለይ ከነዚህ 3 ሰዎች ተጠንቀቅ፣ እነዚህ መጥፎ ሰዎች ናቸው፣ ዘን ብለው ይተናኮሉሃል በማለትም ሬድን ያስጠነቅቀዋል። ሬድ እስር ቤት ውስጥ ማንኛውንም ነገር በድብቅ የማስገባት ችሎታ ያለው ብቸኛው ታራሚ ነው። ሬድ በቀጣይ ቀን በሽማግሌው ሮክ አማካኝነት ትንሽዬ መዶሻ ይልክለታል። አንዲ ብቻውን ስራ እየሰራ ባለበት ወቅት እነዛ 3 ሰዎች ያለምንም ችግር ያለምንም ቂም ሬድን መጠው ይደበድቡታል። ሬድም በቀጣዩ የተደበደበ ፊቱን አሳብጦ እንደዚህ ይታያል። የእስር ቤቱ አዛዥ ታራሚዎችን በመሰብሰብ ጣራውን ለመጠገን የሚችሉ ታራሚዎችን ዝርዝር መጥራት ይጀምራል። አንዲ ከነዛ ውስጥ አንዱ ነበር። ጣራውን በመስራት በተጠመዱበት ወቅት አንድ በቁጣውና በኃይለኝነቱ የሚታወቅ ፖሊስ ለባልደረቦቹ የገጠመውን ችግር ያወራቸዋል። $30,000 ወንድሙ ባንክ ቤት ጥሎ እንደሞተና እሱን ለማውጣት ደግሞ ታክሱ ብቻ እንደሚወስድበት መላ እንዳጣ ሲያወራቸው ይሰማል። አንዲም ባለቤቱን የሚያምናት ከሆነ ማውጣት እንደሚችል ሲነግረው ቁጡ ፖሊስ በንዴት ጡፎ አንዲን ከጣራው ሊወረውረው ሲል አንዲ ፈጠን ብሎ በትልቅ ባንክ ውስጥ ይሰራ እንደነበርና መንግስት ወደ ባለቤቱ ቢያዘዋውረው ከ$60,000 በታች ከሆነ ታክስ እንደማያስከፍል ይነግረዋል። ፖሊሱም መለስ ብሎ በምላሹ ምን ትፈልጋለህ ብሎ ይጠይቀዋል። አንዲ ጓደኞችን ቢራ ከጋበዝክልኝ ይበቃል ይለዋል። አንዲም ጓደኞቹ ቢራ በማግኘታቸው ተደስተው ሲመለከት አንዲም በጣም ደስተኛ ይሆናል። ምክንያቱም እስር ቤት ውስጥ በህልም እንኳን የማይገኝ በመሆኑ ነው ደስታቸው። አሁን አንዲና ሬድ በጣም የተቀራረቡ ጓደኞች ሆነዋል። አብረው ፊልም ማየትም ጀምረዋል። ፊልም እያዩ ባሉበት ወቅት አንዲትን አክተር ፖስተር በትልቁ እንዲያመጣለት ነግሮት ሲወጣ እነዛ ክፉ ሰዎች አንዲን ቅጥቅጥ አድርገው ስለጎዱት ለ1 ወር ያክል ሆስፒታል ያስተኙታል። አንዲ $30,000 ያዳነለትን ፖሊስ አንዲን እንደዚህ ደብድበው እንዳስገቡት ሲሰማ የጎዱትን ታራሚዎች ቅጥቅጥ አድርጎ ፓራላይዝ ያደርጋቸዋል። አንዲ ከሆስፒታልም እንደወጣ ፖስተሩ ክላሱ ውስጥ በዌልካም መግለጫ ተቀምጦ ያገኘዋል። የሬድ ስራ መሆኑ አልጠፋውም። የእስር ቤቱ ዋና አዛዥ ከወራት በኋላ ድንገት ፍተሻ ቢያደርግም ምንም አላገኘበትም። ፖስተሩን ቢያየውም ይህንን ላንተ እንደተውኩልህ
እንደ ውለታ ቆጥረው ብሎ መጽሐፍ ቅዱሱን ይዞበት ይወጣል። ትንሽ ከሄደ በኋላም ተመልሶ ይሰጠዋል። በጣም በቀጣይ ቀን አንዲን አስጠርቶ አንተን የመሰለ ሰው ደረጃ ያስፈልገዋል ብሎ የላይብረሪው አሲስታንስ ያደርገዋል። ከሽማግሌው ሮክ ጋር አብሮ መስራትም ይጀምራሉ። በሽማግሌው አማካኝነት የአንድ የሌላ ኦፊሰርን $100,000 ከታክስ በማዳኑ እስር ቤቱ ውስጥ ወሬው ሁሉ ስለ አንዲ ሆኗል። ሮክ ከ50 ዓመታት እስር በኋላ ከእስር ሊፈታ ሲል አንድን ታራሚ ጩቤ ደቅኖ በመያዝ ሊገለው እንደሚፈልግ ከሱም ምንም ቂም እንደሌለውና ከእስር ቤት መውጣት ስለማይፈልግ ብቻ ይህን ማድረግ እንደፈለገ ይነግራቸዋል። አንዲም እንዲረጋጋ በማድረግ ሽማግሌውን ከእስር ቤት መፈታት እንዳለበትም ያስረዳዋል። እሱን ገሎ ሽማግሌውም ከእስር ከተፈታ በኋላ ሌላ ሰው መጉዳት ስላልፈለገ ራሱን ያጠፋል። አንዲና ጓደኞቹ ሽማግሌ የጻፈውን ደብዳቤ በሚመለከቱበት ሰዓት በጣም ያዝናሉ። የእስር ቤቱ አዛዥ እስር ቤቱ ውስጥ አዲስ ሀሳብ እንዳለና ታራሚዎች ስራ ውጭ መስራት እንዳለባቸው ሁኔታ እያመቻቹ እንደሆነ ለታራሚዎች ይገልጻል። ወደን ወደ ተባለ ባለሀብት በመሄድ ስራ ማሰራት ይጀምራል። ብላክ መኒ መሆኑ ነው። ወደን በጣም ርካሽ ጉልበት በማግኘቱ ሁሌም አብረው እንዲሰሩ ለእስር ቤቱ አዛዥ ያግባባዋል። አንዲ ባንከር እንደመሆኑ መጠን ይህንን ብላክ መኒ ወደ ህጋዊ መኒ እንዲቀይርለት የእስር ቤቱ አዛዥ ኃላፊነት ይሰጠዋል። አንዲም ገንዘቡን ህጋዊ መኒ ለመቀየር ዶክሜንቶቹን አዘጋጅቶ የማይታወቅ ሰው ስም ዶክሜንቶቹን አዘጋጅቶ ገንዘቡ እንዲዘዋወርና ድንገት ፖሊሶች እንኳን ቢፈልጉት እንደዚህ የሚባል እንደዚህ ሰው ስም የሚጠራ ሰው ስለማያገኙ ከህግ ነፃ ይሆናል ብሎ ከአዲስ ታራሚዎች ውስጥ አንድ ቶም የተባለ ቆንጆና ተግባቢ ፈጣን ታራሚ ወደ እስር ቤቱ ይመጣል። ሁሉንም በቅጽበት ይግባባቸዋል። አንድ ቀን ቶሚ ስለ አንዲ ሲጠይቀው ሬድ አንዲ በጣም ጥሩ ሰውና በጣም ተግባቢ ለሰዎች አዛኝ መሆኑንና ባልሰራው ወንጀል እዚህ እንደገባ ይነግረዋል። ቶም በዚህ ቅስፈት የአንዲን ታሪክ በሰማበት ቅስፈት ከ4 ዓመት በፊት ወደዚህ እስር ቤት ሲመጣ ያገኘውን እስረኛ ያስታውሳል። ወደዚህ እስር ቤት ሲመጥቶ እንደነበርና አንድ ታራሚ አግኝቶ እንደነበርም ይነግራቸዋል። የመጣበት ምክንያት ወደ ሆነ ግቢ ሲገባ አንዲት ሴትና ወንድ አብረው ድንገት ሲያገኛቸው ገሎ ዘርፎ እንደወጣ ነግሮኛል ብሎ ነገራቸው። አንዲ ፈጠን ብሎ ወደ አስተዳዳሪው በመሄድ እንዲረዳው ሲነግረው አስተዳዳሪውም አንተና እኔ ቢዝነስ ጀምረናል፣ አንተ ወጣህ ማለት ሚስጥሬን ታባክንብኛለህ፣ ስለዚህ አታስበው ይለዋል። አንዲ በጣም ተቆጥቶ ከሱ ጋር መስራት እንደማይፈልግ ይነግረዋል። አስተዳዳሪውም ጨለማ ክላስ ውስጥ እንዲዘጋበት ያደርጋል። አስተዳዳሪው ወደ ቶም በመሄድ ለአንዲ የነገረው ነገር እውነት እንደሆነ ጠይቆ እውነቱን እንደሆነ ካረጋገጠ በኋላ ቶምን በስናይፐር ማኑ ያስገድለዋል። አንዲ ይህንን ሲሰማ ማን እንዳደረገው ቶምን ለምን እንደገደለው ገብቶታል። ሰውየው በጣም ጨካኝ እንደሆነም ተረድቷል። አስተዳዳሪው ከእስር ቤት አብሮ መስራት እንዳለበት ቢጠይቀውም አንዲ ግን በእንቢተኝነቱ ጸና። አስተዳዳሪው ይህን እስር ቤት ገሃነም ነው ማደርግብህ ብሎ ዝቶ አንዲን እንዲቆለፍበት ያደርጋል። አንዲ ከ2 ወር ጨለማ ክላስ በኋላ ሲወጣ ለሬድ ከዚህ መውጣት እንደሚፈልግ ይጠይቀዋል። ሬድም የማይታሰብ ነገር እያወራህ ነው፣ እንዴት አድርገህ ነው መውጣት የምትችለው ይለዋል። አንዲ ግን ከዚህ ወጥቶ ወደ ሜክሲኮ እንደሚሄድና ከዛም በምትገኝ አንዲት ደሴት ላይ ሬስቶራንት ከፍቶ እንደሚኖር ይነግረዋል። አንድ ነገር እንዲያደርግለትም ይነግረዋል። ከዚህ ሲፈታ አንድ ዛፍ ስር ያስቀመጠውን ማስታወሻና ሳጥን ላይ ያለውን ከፍቶ እንዲመለከት ያደርገዋል። አስተዳዳሪውም አንዲን ጠርቶ እንደ መስታወት እንዲያበራለት አድርጎ ጫማውን እንዲጠርግለት ያደርገዋል። አንዲም ከዚህ በኋላ ወደ ሩሙ ይመለሳል። ስራውን ካጠናቀቀ በኋላ ሬድ
አንዲ እየተጨነቀ ያለበትን ሁኔታ ሲመለከት ራሱን እንዳያጠፋ ሰግቷል። ሌሊት ነግቶ ሲነጋ ሁሉም ታራሚዎች ሲወጡ አንዲ ክፍል ውስጥ ማንም አልወጣም። ለ20 ዓመታት ያክል ማንም እንደዚህ አይነት ሁኔታው ክፍሉን ውስጥ ቀርቶ አያውቅምና ጠባቂዎች ራሱን ጎድቶ እንዳይሆን ብለው ወደ ውስጥ ሲገቡ ውስጥ ማንም የለም። አስተዳዳሪው የጫማውን መያዣ ሲከፍተው በጣም ይደነግጣል። አንዲ የአስተዳዳሪውን ጫማ ለብሶ የሱን አሮጌ ጫማ አስቀምጦለት ነበር የወጣው። አስተዳዳሪውም በንዴት ደወሉን ተጭኖ ወደ አንዲ ሩም ሲሄድ አንዲ የለም። አስተዳዳሪው ወደ ጠባቂዎቹ ዞሮ ሬድን እንዲያመጡለት ይጠይቃል። ሬድ ግን ጓደኛህ የት ነው ያለ ተብሎ ሲጠየቅ እኔ ምን አውቃለሁ ሲልም ይመልሳል። አስተዳዳሪውም ድንጋይ ወርውሮ ይመታዋል። አስተዳዳሪው ድንገት ዞር ሲል ፖስተር ያያል። ፖስተሩ ላይ አንዲት ነገር ያያል። ፖስተሩን ሲገነጥለው በጣም ይደነግጣል። አንዲ በዚህ ነበር ያመለጠው። አንዲም ካመለጠ በኋላ በማይታወቅ ስም የከፈተውን ፋይል ይዞ አመልጦ ስለነበር ባንክ ቤት በመሄድ ፋይሉን ዶክሜንቱን በመስጠት ብሩን አውጥቶ ሀብታም ሰው ሆኗል። ወደ ሜክሲኮም ተጉዞ ከመኖሩ በፊት አስተዳዳሪውን ለጋዜጠኞች ተናግሮ ማጋለጥ እንዳለበት ወስኗል። የመንግስት ሰዎች ይህንን በጋዜጣ ላይ ባዩበት ሰዓት አስተዳዳሪውን ለመያዝ ሲመጡ አስተዳዳሪው አንድ ያስቀመጠውን መጽሐፍ ቅዱስ ሲገልጠው የመዶሻ ምልክት በማየቱ ደንግጦ ይጥለዋል። ከዚህ በፊት በመመለሱ ተጸጽቶ መሆኑ ነው። ወደ ውስጥ ከመግባታቸው በፊት ራሱን ያጠፋል። ሬድ ኑሮውን ከእስር ቤት ከወጣ በኋላ ደስታ አልሰጠውም። ድንገት ግን አንዲ ያለውን አስታውሶ ወደ አለው ቦታ ሲያመራ ዛፉ ስር ያለውን ሳጥን ሲከፍተው ዶላርና ደብዳቤ ያገኛል። አንዲ ነበር። ሬድ አንዲ ወደ ነገረው ሜክሲኮ ወዳለችው ደሴት ሲያመራ ጓደኛውን ያገኘዋል። አንዲና ሬድ በፍቅር ይተቃቀፋሉ። በደስታም አብረው ይቀጥላሉ።